እኛ አባት አውርተው እስኪጨርሱ አፌን ከፍቼ ነበር ይቀሩት። በስመ አብ! ኧረ ፋሚሊ ታሪክ አዋቂዎች ጋር መዋል በጣም የሚያስደስት ነገር ነው። ጋሽ አሰፋ ይባላሉ። እስከዛሬ ከእሳቸው ጋር አለመዋሌ፣ ታሪክን ከዚህ አንደበታቸው አለመስማቴ ዛሬ ራሴን በጣም እንድታዘብና እንድቆጭ አድርጎኛል። ዛሬ ዋልነው ከኢትዮጵያ ሬዲዮ ጋዜጠኛ ግርማ ጋር ለተጨማሪ አብዮ ታሪክ ጋሽ አሰፋን ኢንተርቪው ለማድረግ ካሉበት ተገኝተናል። በጣም የሚገርማችሁ አውርተው እስኪጨርሱ አፌን ከፍቼ ነው የቀሩት። አሜዚንግ! ጋሽ አሰፋ ለአብዮ ቤተሰብ ብቻ አይደሉም፣ አብሮ አደግ የቅርብ ጓደኛም ነበሩ። ስለዚህም አስቡት የጓደኝነት ግንኙነት፣ ጨዋታ፣ አብሮ መዋል፣ ሚስጥር መካፈል፣ የልብ ወዳጅነት፣ ይህ ሁሉ የተጣመረበትን ውድ ታሪክ ቁጭ ብዬ ሳዳምጥ ነበር። ይገርማል፣ ገጹ ብዙ ነው። ጋሽ አሰፋ ስለ አብዮ ብቻ አይደለም፣ ስለ አካባቢው ማህበረሰብ፣ ስለ ሀዲያ ባህልና ታሪክ፣ ስለ ቀድሞ አገዛዞች ታሪክ ብዙ እውቀት ያላቸው ምሁር አባት ናቸው። በውስጣቸውም ብዙ ያልተነበበ ገጽ እንዳለ መረዳት ችያለሁ። እኔ ብቻ አይደለም፣ ጋዜጠኛውን በደስታ ለረጅም ሰዓት ሲያዳምጣቸው ነበር። በእርግጥ ጋሽ አሰፋ በሚኖርበት ከተማ በብዙ ነገር ይታወቃሉ። በሃይማኖት መሪነታቸው፣ በመልካም ሽምግልናቸው፣ በታታሪነታቸው እንዲሁም በጥሩ አባትነታቸው። ብቻ ምን አለፋችሁ ዛሬ በጣም አስደሳች ጊዜን አሳልፈናል። ስንለያይም እኔ በበኩሌ የኛ ትውልድ ከእርሶ ብዙ የምንማረው ስላለ በቅርቡ ተመልሼ ሰፊ ኢንተርቪው ይኖረናል በሚል ቃሌን አስይዣለሁ። ፋሚሊ ለስልሳዎቹ ትውልድ ግን አንድ ነገር ላሳስብ። አረ እባካችሁ እናንተ ሳታልፉ እነዚህን ውድ ታሪኮች ጻፉልን፣ በመጽሐፍ አስቀሩልን ፕሊስ። እናንተ ጻፉልን፣ እኛ የቲክቶክ ትውልድ እናሳትመዋለን። እኔ በበኩሌ ለየትኛውም የገንዘብ ድጋፍ ዝግጁ ነኝ። ለነበረ መልካም ጊዜ ሁላችሁም አመሰግናለሁ። ፕሮግራሙ በኢትዮጵያ ሬዲዮ ሲተላለፍ እማሳውቃችሁ ይሆናል። ሲና ትራቭል ነበርኩ። ሰላም።